ጻድቃን ቡሩካን ዓለምን ንቃችሁ የክርስቶስን ፈለግ የተከተላችሁ በመንግሥተ ሰማይ እጥፍ ነው ዋጋችሁ። ታሪካችሁን እንናገራለን እምነታችሁንም እንመሰክራለን። በጸሎታችሁ እንታመናለን። ሽንገላ የሌለበት አንደበታችሁ በቀልን የማያውቅ ፍቅር ጥማችሁ አምላክ አጥግቦናል የእውነት ግብራችሁ። ጻድቃን ቡሩካን ዓለምን ንቃችሁ የክርስቶስን ፈለግ የተከተላችሁ በመንግሥተ ሰማይ እጥፍ ነው ዋጋችሁ። ሳልሳዊ ብፁዕ አቡነ ሽኖዳ እንዲህ አሉ። ኢዮብ ይከብር ዘንድ ለሌሎችም አርአያና ታላቅም ለትውልድ ሁሉ ምሳሌ ይሆን ዘንድ ሰይጣን ኢዮብን እንዲፈትነው እግዚአብሔር ፈቀደለት። ኑ ተመልከቱ፣ ባሪያዎችም ቢሆኑ የተከበሩ ነገድ ናቸው። ወደርም የወጣትነት ደማቸው፣ ፈርጣማ ክንድና ታዛዥነት የሁል ጊዜ መለያ ባሪያቸው ነው። ኑ ተመልከቱ፣ ነገስታትን ሲያገለግሉ የነበሩ ምርኮኞች ናቸው። አያምልጣችሁ፣ አያምልጣችሁ፣ አያምልጣችሁ። አንተ ሁሉ ጊዜ አፈጮማ ነህ። ራሱ አይቶ ይፍረዱ ጌታው። ልጅ እግር ባሪያ እፈልጋለሁ። የሚፈልጉት አለኝ። ከሩቅ ምስራቅ ከሚመጡ ከሲራራ ነጋዴዎች ላይ ነው ይህን የገዛሁት። ዋጋው ለእድሜው ተመጣጣኝ ነው። እሱን የገዛ ሰው እድለኛ ነው። ባክንቶ ይህን ባሪያ ከዚህ በፊት አይቼዋለሁ። ከአቶ ናሆር ቤት ሲያገለግል የነበረ ነው። የቆየ የዕዳ ክፍያን ለማጣጣት ስትል የለወጥከው አይደል እንዴ? ጮሌ እንደሆንክ ነግሬህ የለ? በቃ እሱን ተው። ሌሎች ብዙ ባሪያዎች አሉ። የምትፈልገውን ምረጥ። ይሄኛውን አሳየኝ። በጣም ምርጫ በጣም ጥሩ ነው። እንደ ፈረስ የፈረጠመ ነው። በጣም ታማኝ ነው። ዋስትና አለው? እንዴታ ጌታው። ምን ያህል ልክፈልህ? አንተ ደስ ያለህን የፈቀድከውን ያህል ብትከፍል ግድ የለኝም። ያዝ። ይኸውልህ 20 ሰቅል ነው ይሄ። ተስማምቻለሁ። ጌታ ሀብትህን ያብዛልህ። ለድሆች ልቦና ይራራ ዘንድ ፈጣሪ ይርዳህ። አንተ ግን ለጌታህ እንዴት እንደምታድር እንዲገባ አሳርህን ነው የማሳየህ። የሰንዴ ኪሎ አልሞላም እኮ እንዴ! እጅን አስተካክል እንጂ። እንዲያውም ከልክ በላይ ነው የሰፈርኩልሽ። ካልፈለግሽ ሌላ ቦታ ሄደሽ ግዢ። ሳልጨቃጨቅ ልሸጠው እችላለሁ። ይኸኛው ከሩቅ ምስራቅ የመጣ ውብ የብር አምባር እጅሽን ያሳምረዋል። አረ እንደውም በጣም ያስውባል። እንደዚህ ያለ የአንገት ሐብል ለማንም ሰው ሽጭ አላውቅም። ጌጣጌጥ የሚያደንቁና የሚገዙ
ቆነጃጅት እመቤቶች ናቸው። አዎ እንዳንችላሉ ልሸጠው ያሰብኩት ነው። ጌጦች እንኳን እስከዚህም ናቸው፣ ግን ስለ ቃልህ እገዛሃለሁ። የእግዚአብሔር ባለሟል ሽማግሌው ኢዮብ እየመጡ ናቸው። ሁለቱ ልጆች አብረዋቸው አሉ። ሁሉ ጊዜ ላያቸው እመኝ ነበር። የተባረኩ የእግዚአብሔር ሰው እንኳን ደህና መጡ። አሁንም ባሪያዎችህን እንዳመፀኛ ነው የምታያቸው? ባሪያዎች ሥርዓትን መማር ይገባቸዋል። ምህረት ሊያደርግላቸው ልብህ ቦታ አለው? በዚህ በመገኘቶ ከብረናል። እግዚአብሔር አብዝቶ ይስጦት። ተስፋ ቢስ ሆነሃል ሐራን። ለማንኛውም ባሪያዎችን እፈልጋለሁ። ለምን መጣህ? መልእክተኛ ልትልክብኝ ትችል ነበር። እኔም እልክልህ ነበር። አንተ ጌታችን ነህ። የሚያስፈልጉህን እመርጥልሃለሁ። ራሴ የሚያስፈልገኝን እመርጣለሁ። 3 መልካም ባሪያዎች አሉኝ። መልካም ቤተሰብን ሲያገለግሉ የነበሩ ናቸው። ይሄ መልካም ንግግር ነው። ምላሳት ስትናገር አይን እውነታውን ታያለች። በርከት ያሉ አገልጋዮችን የምፈልገው። ውሰዳቸው። ካራቫን እዚህ እንደደረሰ ወደ አንተ ቤት እልካቸዋለሁ። ፈጣሪ ሀብትህን ያብዛው፣ ልብህንም ለድሆች በሚራራ መንፈስ ይሙላው። እጠብቅሃለሁ ሐራን። ጌታውዮ ተውት፣ ልጄና ወዲህ። ልጄ ለምን ነው እንደዚህ የጠራኸኝ? ልጄ እኔ እኮ ባሪያ ነኝ። ሁላችንም የእግዚአብሔር ባሪያዎች ነን። ውሰደኝ ጌታውዮ፣ ለሌላ እንዳሸጠኝ ንገረው። ይህንን ነው የምትፈልገው? ባሪያዎችን እንደምትንከባከብ ሁላችንም እናውቃለን። ስምህ ማን ነው? ስሜ ቶፋር። ቶፋር? ከኔ ጋር ና ቶፋር። በዚህ በመገኘቶ ከብረናል። እግዚአብሔር አብዝቶ ይስጦት፣ ለድሆችም ልቦት በርህራሄ ይሞላ። ለዛኮ ነው እግዚአብሔር ሀብቱን የባረከው። ብላ ልጄ ብላ። ምግቡ በጣም ይጣፍጣል። ጠገብኩ። ሁለተኛ እንደዚህ እንዳትል። እንደዚህ ያለ ጣፋጭ ምግብ የትም አታገኝም። ብላ የኔ ቆንጆ። በቤቱ ላስተናገደ ለዚህ ደግ ሰውዬ ጸልይ። ጌታው ኢዮብ እግዚአብሔር ይባርኮት። ባልተቤቴ ለብዙ ዓመታት ያገለግላቸው ነበር። በሞተ ጊዜ ከልጆቼ ጋር በራብ እናልቃለን ብዬ ሰግቼ ነበር። ግና እግዚአብሔር ይባርካቸው እንዳልሰጋ ልጆቼ እርሳቸው እንደሆኑ ነገሩኝ። በከተማው ያሉ እንደ ኢዮብ ደግ ቢሆኑ የተራበ ሰው አይገኝም ነበር። ደግ ሰው ናቸው። ያኔው እንዳያዘኝና እንዳሰቃየው የሰማ ጊዜ ከባሪያዎቹ አንዱ ምግባት ይዞ ላከልኝ። እስኪሻለኝም ድረስ ከኔው ጋር እንዲቆይ አደራለሁ። ወዲያውኑ የላከልኝም ምግብ እንደተመገብኩ ታምር ተፈጠረ። ምግቡ የተባረከ ነበርና ገና ስቀምሰው ካደረብኝ ደዌ ፈወሰኝ። በጣም የተባለከ ደግ ሰው ነው። እግዚአብሔር ይጠብቀው። በበረከትህ ሞላኸኝ። እግዚአብሔር ሆይ የተባረክህ ነህ። ዝናን አጎናጸፍክ፣ ሀብትና ባለጸግነትንም አደረክልኝ። በሰዎች ዘንድ ተወዳጅ እንደሆነ ፈቃድ ሆነ። እግዚአብሔር ሆይ ስለ መልካሙ ኑሮዬ፣ ስለ በጎ ሚስቴና ስለ ተባረኩ ልጆቼ፣ ስለ በጎ ስጦታ ሁሉ ያንተን ውዴታ ያህል ላመሰግንህ ባይቻለኝም አምላኬ ሆይ በሰጠኸኝ ነገር ሁሉ ላይ ታማኝና ንጹሕ አገልጋይህ እሆን ዘንድ አንተ እርዳኝ። አሜን።
ጸጥታን ስላደፈረስኩ ይቅርታ አድርግልኝ። ባልንጀሮቹ ሊጠይቁ መጥተው ቆመው እየጠበቁ ነበር። አንተና ወንድሞችህ እነዚህን የእግዚአብሔር እንግዶች አደራችሁ እያንዳንዱን የኔ ቢጤ አስተናግዱልኝ። ከሚፈልጉት በላይ እንዲያገኙ አድርግ። ታውቃለህ አባቴ፣ የኔ ቢጤዎች ሲመገቡ ባያቸው ጊዜ በዓይኔ ውስጥ ሲፈካ የማየው ደስታ ከነርሱ ይልቅ ደስተኛ እንደሆንክ ይሰማኛል። ልጄ፣ ምንም ለሌላቸው ለድሆች የሚለግስ ለተቸገሩትም የሚረዳ እግዚአብሔር በሕይወት ውስጥ እንዳለ ይሰማዋል። እንድታግዘኝ እፈልጋለሁ። የኔ ተራ ቀርቧል። ድግሱን ማዘጋጀት አለብን። ረስተኸዋል በል። እንዴት ረሳለሁ? ሰባተኛው ድግሳችን አይደል? አንተ ታላቀችን፣ ስለዚህ ባለ ሳምንት አንተ ነህ። በነገራችን ላይ እህቶቻችን ዋዜማውን በእኔ ቤት ይውላሉ። እንደምትመጣ ተስፋ አለኝ። በቂ ወይን አለ ወይስ የተወሰነ ልላክልህ? አይተው፣ ማጀቴ በፍጹም ጎድሎ አያውቅም። እዚህ ቆማችሁ ምን ትሰራላችሁ? ኑና እርዱኝ እንጂ። ብዙ እንግዶች ናቸው የመጡት። ሰራተኞች በቂ አይደሉም። አንተ ፍራፍሬ ያቀርብላቸው፣ እኔ ወይኑን እቀዳላቸዋለሁ። ይኸውልህ ኢዮብ፣ ዓለም ከተፈጠረ ጊዜ ጀምሮ በድሎት የሚኖሩ ባለጠጎች አሉ። በሌላ በኩል ደግሞ በረሃብ የሚሰቃዩ ድሆችም አሉ። እውነታው እስከ ዓለም ፍጻሜ ድረስ ይቀጥላል። ይሄ ኢዮብ ሆይ የእግዚአብሔር ፈቃድ ነው። ልንቀይረው የማንችለውና ከግንዛቤያችን ውጪ ነው። ማናችንን የፈጣሪን ፈቃድ መቀየር የሚቻለን? ፈቃዱን መቀበልና ተገዢ መሆን ይገባናል። እውነት ነው። እኔ እየፈጸምኩ ያለሁት ይሄንኑ ነው። ለደሃ መራራት የፈጣሪ ትእዛዝ ነው። የሚያስፈልገን ለፈጣሪ መስዋዕትን ማቅረብ ነው። ማሰብ ያለብን ደግሞ ለልጆቻችንና ለልጅ ልጆቻችን ነው። የሰጠኝ ሀብት ለልጆችና ለልጅ ልጆቼ ለሚመጣውም ትውልድ ሁሉ ይበቃል። ብዙ በሰጠው ቁጥር ያለ ሀብት ሁሉ እየበረከተ ይመጣል። በጉዳዩ ላይ ሐሳባችን ፊት ለፊት ነው። ቆጥበን መለገስ ይኖርብናል። ለደህንነታችን እናስብ። ወደፊት ምን እንደተደገሰልን በፍጹም አናውቅም። ለኔ ከእግዚአብሔር እጅ ያገኘሁትን መስጠት ይበቃኛል። ለድሆች ርኅራኄ ማድረግ እግዚአብሔርን ያስደስታል። እባክህ አትቀልድ ሰውዬ። እስከ መጪው የክረምት ወቅት ድረስ ልጉላላልህ ትፈልጋለህ? ለምንድን ነው እስከ መጋቢት የማልቆየው? የላለን ጨርቁን መሸጥ በቻልክበት ጊዜ ነው ወይስ የስንዴው አዝመራ በሚያዝያ በደረሰ ጊዜ ነው? እቅጩ ልንገርህ አይደል? ምርት በሚሰበሰብበት እስከ ግንቦት ወር ድረስ እጠብቅሃለሁ። ብዙም ሩቅ አይደል። ቢበዛ 6 ወይም 7 ወር ነው የሚቆየው። አቶ ሀብ መሳለቁ አያስፈልግም። አሁን እያልክ ያለኸው በሌላ መንገድ ምንም ሊፈታ አይችልም። አሁን መስከረምን እያገባደድን ነው። የጥቅምት ወርም እየደረሰ ነው። እስከሚቀጥለው ወር ድረስ እንድንቆይ ጠይቀኸኝ ቢሆን ኖሮ እጠብቅህ ነበር። ነገር ግን 3 ወራት ረጅም ጊዜ ነው። ተግባባን? እባክህ ትንሽ ጠብቀኝ አቶ ሀብ። እኔ ትልቅ ችግር ውስጥ ነው ያለሁት። ምን አገባኝ? ምንም አልችልም አልኩ። በነገው ዕለት ትከፍለኛለህ፣ አለበለዚያ በቃ ተስፋ የለውም። በእኔ በኩል ማድረግ የሚገባኝን አድርጌያለሁ። እቤትህም ድረስ መጥቻለሁ። ሐሳቤ መልካም ነው። ግዴታዬንም ተወጥቻለሁ። ነገርኩህ እኮ አቶ ሀብ፣ ምንም ነገር የለኝም። አንተው ራስህ መገንዘብ ትችላለህ። ለትንሽ ቀናት ታገሰኝ። ነጋዴው የተወሰኑ ሸቀጦች ይሰጠኛል፣ በዱቤም ሊያስረክበኝም ቃል ገብቶልኛል። ወዲያውኑ ሸጬ ያበደርከኝም ሁሉ ከፍልሃለሁ። እንደምታውቀው ባለቤቴ ቀኗ ተቃርቧል። ወንድ ልጅንም ትወልድልኛለች። ታላቅ በረከትንም ይዞልኝ ይመጣል። ይህ የሚወለደው ልጅ ነው እዳዬን የሚከፍልልህ? የማይመስል ነገር አታውራ። እስከ ዛሬ ጀንበር ድረስ ጊዜ ሰጥቻለሁ። ገንዘቡን ካላገኘህልኝ በጓደኝነታችን አንዘላለቅም። ካልሆነ ግን ይፈረድብሃል። አሁንም ሊታገስህ አልቻለም? አቶ ሀብ ምንም ሊያደርግልኝ አልቻለም። በተቸገርኩ ጊዜ ገንዘቡን አውጥቶ አበድሮኛል። ገንዘቡን በፈለገ ጊዜ ግን ከመቼውም ጊዜ በበለጠ ተቸግሬን ያገኘኝ። እና አሁን ምን ልታደርግ አሰብክ ስምዖን? ምንም አትጨነቂ። ዋናው ነገር ያንቺ ደህና መሆን ነው። በጉጉት ስንጠባበቀው የኖርነውን የልባችንን ደስታ የሆነውን አዲሱ እንግዳችንን መቀበል ነው። በእርግጥ እንዳልጨነቅብህ ከፈለክ የምልህን ስማኝ። ወደ ኢዮብ ዘንድ ሂድ። ወደ እርሱ ከሄድክ እርግጠኛ ነኝ በደስታ ወደ ቤት ትመለሳለህ። አቶ ኢዮብ እንደኔ ላለው ጊዜ ይኖረዋል ብለሽ ታስቢያለሽ?
ለምን አይኖረውም? የእርሱን እርዳታ ለመጠየቅ አንተ የመጀመሪያም የመጨረሻም አይደለህም። እባክህ ወደ እርሱ ዘንድ ሂድ ስምዖን። ሂድና አቶ አሃብን ስላንተ እንዲያነጋግርልህ ጠይቀው። ትልቅም ይሁን ትንሽ አቶ ኢዮብን እምቢ የሚለው የለም። እባክህ እሺ በለኝ። ግን ሄጄ ምን እለዋለሁ? ችግርህን ሁሉ ንገረኝ፣ ምክሬን እንድለግስህና እግዚአብሔር እንዲረዳኝ ነው ወይስ ትጠራጠራለህ? ይህንማ የምጠራጠር ቢሆን ከነ ችግሬ ወደ እርሶ ባልመጣሁ ነበር። ችግርህን መጋራት የምችል ከሆነ አደርገዋለሁ። ችግርህ ምንድን ነው? ገንዘብ ባራጣ ተበድሬ ነበር። መጥፎ አጋጣሚ ሆኖ የገዛሁት ሸቀጥ በሚፈለግበት ጊዜ ሳይደርስ ቀርቶ ዘገየብኝ። በኪሳራ ለመሸጥ ተገደድኩ። በእርግጥ አበዳሪው ገንዘቡን መጠየቁ ተገቢ ነው። ተጨማሪ ጊዜ አልሰጠኝም። ያላንኳኳሁት ደጅ የለም። ማንም ሊረዳኝ የፈቀደ የለም። የቀረኝ እርስዎ ጋር መምጣት ነበር። እነሆ ከደጅዎ ቆሜያለሁ። ቶፋር ቃልህን ታከብር ዘንድ እርግጠኛ ልትሆን ይገባ ነበር። ከቤቴ አንዳች ነገር ቢኖር እንኳን ሸጬ ከፍል ነበር። ነገር ግን እኔና ሚስቴ ኑሯችን ከእጅ ወዳፍ የሆነ ድሆች ነን። ስለዚሁ ኑሮህ እግዚአብሔርን ልታመሰግነው ይገባል። ፈተናን በትዕግስት የሚወጡ ሁሉ የበዛ በረከትን ያገኛሉ። እንካ ይሄንን ዕዳህን መልሰህ ክፈል። የንግድ ስራህንም እንደገና ጀምር። ምን እንደምል አላውቅም። ምንም አያስፈልግም። መስዋዕትህን ለእግዚአብሔር አቅርብ። ስላደረገልህ ነገር ሁሉ አምላክህን አመስግን። እኔ የምለግሰው ከእርሱ የተቀበልኩትን ነው። ቸሩ አምላክ የማያልቅበትን በረከቱን አብስቶ ይስጥዎት። በደህና ግባ። እግዚአብሔር የድሆችና የተጨነቀችውን ነፍስ ጸሎት ይቀበላል። አባዬ እንዴት ዋላችሁ ውድ ልጆቼ? ናፍቃችሁኝ የለም እንዴ? ከልጆቹ ጋር የምታሳልፈው ጊዜ መቻለህ? ለእነርሱም እኮ የተወሰነ ጊዜ ሊኖር ይገባል። ምን እያልሽ ነው? ከልጆቼ ሌላ ምን አለኝና? ጊዜህን ከእነርሱ ጋር ታሳልፍ ዘንድ ድሆችና የተቸገሩ አሉልህ። ከፈጣሪ የተቀበልኩትን ለድሆችና ለተቸገሩት በመለገሴ ከምታማርሪ ይልቅ ቤታችንን በበረከት ያትረፈረፈውን እግዚአብሔርን አመስግኝ። ልጆችን ጠይቂያችሁ ፍላጎታችሁን አጓድዬ ያውቃለሁ። አንተ እኮ ሁሌም ለኛ ደግነህ አባዬ። ይኸውልሻ ድሆችን ትረዳ ባየን ጊዜ ሀብታችን ለምን እየበረከተ እንደሄደ ገባን። ሀብታችን የበዛው ፈጣሪ ስለተደሰተብን ነው። በእርግጥ እነርሱ ምን ሊሉ ይችላሉ? ልጆች አይደሉ? ለድግስ ዝግጅት የመረጥክልኝን ጥጃ ለመውሰድ አስቤ ነበር የመጣሁት። የመደገሱ ተሪያ አንተ ሲሆን የፈለግከውን ጥጃ ውሰድ። አባዬ ይቅርታህንና ከመስኩ ላይ የሰባውን ወጥጤ አንድ ለኔ ወስጄ ለወንድሞቼም ድርሻቸውን አከፋፍላለሁ። ለእህቶቻችሁሳ? 3 ትንንሽ ጠቦት ይሰጣቸዋል። በከተማው ብዙ ድሆች አሉ። ጥሩ ሰዎች ናቸው። እያንዳንዳቸውን ባየው ጊዜ ልቤ በሐዘን ይሞላል። መርዳት እንዳለብኝም ሕሊናዬ ይጎተጉተኛል። ምን እንደተፈጠረ ታውቃለህ? ከጥቂት ቀናት በፊት አንድ አረጋዊ ሰው ከኔ ዘንድ መጥተው ነበር። ከ90 ዓመት በላይ ይሆናቸዋል። እንዲህ አሉኝ፣ እባክህ ልጄ አቶ ይቢረዳኝ ዘንድ ጠይቅልኝ፣ ከጥቂት ቀናት በኋላ አገባለሁ። አይገርምም? 90 ዓመት ከሞላቸው በኋላ ሊያገቡ። በጣም የሚገርመው ደግሞ የሚያገቧት ሴትዮ ከ80 ዓመት በላይ መሆናቸው ነው። ጥሩ ሰዎች እንደሆኑ ነግሬያቸው የለ። በቃ በጄ የነበረኝን ሁሉ ሰጠኋቸው። በጣም ፈነደቁ። እባክህ አንድ ወይም 2 ልጆች እንዲሰጠኝና የልጅ ልጆቼን እንዳይጸልይልኝ አሉኝ። ሳቁ ይበቃችኋል። የወራው አዝመራ ደርሷል። ብዙ ስራ ይጠብቀናል። የዚህ ዓመት አዝመራ ካለፈው ዓመት ይልቅ እጅግ ያማረ ነው። ሰራተኞችንም መቆጣጠር ይገባናል። ልክ ነው ወንድሜ። ማሳው ላይ ይሰማራሉ ነው ከብቶቻቸውን ያግዳሉ። የበጎቹ መንጋ ብቻውን ከ7000 በላይ ነው። በተጨማሪም 3000 ግመሎች፣ 5000 ጥንድ ላሞች አሉ። 5000 አህዮችም አሉ። ሰራተኞቻችን በየፊናቸው አሰማርተን በስርዓት ልንከባከባቸው ይገባል። እስኪ ያት የምትሰራውን ከእርሷ ጋር ተጣብቀሽ ልትኖሪ ነው? ቀንና ሌሊቱን ሁሉ አብረሽ ልትሆኚ ነው እንዴ? በሽተኛ ነበረች፣ ልንንከባከባት ይገባል። አሁን እንኳን እንደ ፈረስ ነው የፈረጠመችው። ጋዝ ውስጥ አስገቢያትና ወደ ሽመናው እንሂድ። ምን ይመስልሻል ፍየሌ? ብቻሽን ልተውሽና ከነሱ ጋር
ምናሽ ይሄው ነው በቃ ይሁን። አይኒውድ ምን አለችሽ? እነሱን ታያቸውና ከኔ ጋር ሁኚ። ኧረ እባክሽ ያዘ ተረይቺ። ጌታ የተባረከ ህይወት ያድላችሁ። አንተም ልጆቻቸውን ለማየት ያብቃል። ለኔ እግዚአብሔር በእነርሱ መደሰቱ ማየት ይበቃኛል። ለኔ በህይወቴ ሙሉ የሚያስደስተኝ የልጆቼ ነገር ነው። የልጆቼን ደስታ ካይናቸው ሳነብ ከዚህ በላይ የሚያስደስተኝ ነገር ሌላ ነገር እንደሌለ ይሰማኛል። ለኔ ይሄ ይበቃኛል። እግዚአብሔር የተደሰተበት ማንንም ቢሆን የተባረከ መልካም ልጅን ይሰጣል። ልክ ነሽ። ለባሪያህ ለኢዮብ አብስተ የሰጠህ እግዚአብሔር የተባረክ ነህ። እግዚአብሔር ሆይ ተመስገን። እግዚአብሔር ይመስገን። ማመን አልችልም። ከዚህ ሁሉ ዓመታት በኋላ እግዚአብሔር የልቤን መሻት አይቶ ፈጸመልኝ። እንደማናቸውም አይነት ልጅ ሳይሆን የውበት ተምሳሌት ነው። ደህና ሆነሽ የለ እንዴ? ልጁ በረከት ይዞልሽ ይግባ። እንኳን ደስ ያለ ባክህ። ሁላችሁንም አመሰግናችኋለሁ። እግዚአብሔር ያክብርልኝ። ይባርክልሽ። ስሙን ማን አልሽው? እንዴት ዋላችሁ? እንኳን ደስ ያለ። ፈጣሪ ልጆችህን ያብዛል። አመሰግናለሁ ዮሴፍ። በረከትና መልካም ዕድልን ያምጣል። አመሰግናለሁ። እናንተንም ደስታውን ያጎናጽፋችሁ። እግዚአብሔር ይባርክ ስምዖን። ወይኔ አምላኬ፣ ይሄ ትልቅ መባረክ ነው። እግዚአብሔር ይባርክ። የተባረኩ ልጆችን ይስጥህ። እርሶ እኔ ቤት መጡ። በራሶ ፈቃድ የደስታዬ ተካፋይ ሊሆኑ መጡ። ሁሉን ታገኝ ዘንድ ይገባሃል። ስምዖን፣ በደጅ አቁመ ልታውለኝ እንዳይሆን። ይቅርታ ያድርጉልኝ። እባክዎን ወደ ውስጥ ይግቡ። አቶ ኢዮብ፣ እርሶ እኮ የጭቅ ቀን ዋሴ ነዎት። እንዴት ታድላል ባክህ! አቶ ኢዮብ በአንተ ቤት ድንቅ ነገር ነው። አቶ ኢዮብ ሊጠይቁ መምጣቶ መባረክ ነው። ይመጣሉ ብዬ አልም ያላውቅም ነበር። ይሄ እግዚአብሔር ፈቃድ ነው ስምዖን። እግዚአብሔር ይባርኮት አቶ ኢዮብ። የእርሶ በጣሪያችን ስር መገኘት ለኛ ታላቅ ክብር ነው። ለምን ከራስ ቤትሽ ወጣሽ? ምንም አይደል። ሌላው ቢቀር ቀና ብዬ ልቀበሎት እንጂ መምጣቶ ለኛ ታላቅ ክብር ነው። እግዚአብሔር ይባርክልኝ ዘንድ እጆትን ጭነው ይባርኩልኝ። እኔ የምልህ ስሙን ማን ብለህ ጠራኸው? ኢዮብ ብዬዋለሁ። ኢዮብ? እግዚአብሔር ይባርክ። አቶ ኢዮብ በጣም ለጋስ ኖት። የእስካሁን እኮ በቂ ነው። እግዚአብሔር ይባርከው። አቶ ኤሊሁ፣ በመጨረሻ ልትጠይቁ ይመጣችሁ? የአቶ ኢዮብን ቤት መጎብኘት መባረክ ነው። ቤትህ በእንግዳ ተቀባይነቱ የታወቀ ነው። እንኳን ደህና መጣችሁ። እንግዲህ ቤቴ ቤታችሁ ነው። አንተ ከልጄ ጋር በእድሜ እኩያ ነህ። ሆኖም ግን እግዚአብሔር የታላላቆችን ጥበብ እንደገለጸልህ ይሰማኛል። ያንተን ያህል አንደበተ ርቱዕ የለም አቶ ኢዮብ። ይህንን ጥበብ የቀሰምነው ከአንደበት ነው። እሱ ለማለት የፈለገው ሳባውያንና ኬልቆዳውያን ሀገሩን ሁሉ እየወጉ ነው። ያገኙትን በግና ገመል ሁሉ መዝረፍ ጀምረዋል። ነገር ግን አብዛኞቹ ባሮች ለጥበቃ ሥራ ብቁ የሆኑ አይደሉም። እናም አንድ ቀን መዘረፋችን አይቀሬ ነው። ስለዚህ ነገር ምን ትላለህ ኢዮብ? ያለኝ ንብረት ሁሉ በእግዚአብሔር ጥባቆት ውስጥ ነው። ንብረቴን የሚጠብቅ እርሱ ነው። ጠጡ እንጂ አቶ ኤልፋዝ፣ ፍራፍሬዎች ጥራት ያላቸው ናቸው። ይህችን ከለመድንማ ሁሌም ከደጅህ አንጠፋም። ቤታችሁ አይደል እንዴ? ያዝ እንጂ። ጨዋታችሁን ስላቋረጥን ይቅርታ። የአባቴ ወዳጆች ሊጎበኙን በመጡ ጊዜ ዝግጅት እናደርጋለን። ምን አይነት ዝግጅት ይሆን? ባለሟሉ ቶፋር የተሰማውን ደስታ ለመግለጽ ፍቃድህን እንድንጠይቅለት ጠይቆናል። ጥሩ ነው፣ ይሁን፣ ፈቅጃለሁ።
የአባታችን ንብረት ነው። እንዴት መጠበቅ እንዳለብን ማወቅ ይገባናል። ምን ያጠፋሁት ነገር አለ? እህሉን መጋዘን ውስጥ እስኪያስገቡ ድረስ እዚያው ቆየሁ። ጨርሰው ሳያስገቡ እንዳይሄዱ ነግሬያቸው ሄድኩኝ። በቃ ስራቸውን ጨርሰው መጋዘኑን እስኪዘጉ ድረስ እዚያው መቆየት ነበረብህ። 3 ወይም 4 ኬሻ እህል ቢሆን ነው ወደ መጋዘኑ ሳያስገቡት የረሱት። እሱንም አስገብተን ጨርሰናል። እናስ እህሉ እስኪሰረቅ ጠብቄ ማውራት ነበረብኝ። ማንም ሰው ወደ አባታችን መጋዘን ድርሽ የሚል እንደሌለ ታውቃለህ። ኧረ ተው ያውራ። እንዲህ የሚያነጫንጨው ታላቃችን ስለሆነና በእኛ ላይ አዛዥ መሆን ስለሚያምረው ነው። ከዚህ በኋላ ቃል ብትተነፍስ አሳይሃለሁ። ኧረ እባክህ ምን ልታመጣ? ታላቅህን እንዴት እንደምታከብር አስተምርሃለሁ። እንዲህ እርስ በርሳችሁ ትናቆራላችሁ ብዬ አስቤም አላውቅም። ምን ላድርግ? ስላናደደኝ እኮ ነው። እንደ ታላቅነቴ ሊያከብረኝ ይገባል። ታላቅ እንደመሆን መጠን ሁሉንም ልጠብቃቸው ይገባሃል። ወንድሞችህን ውደዳቸው፣ በደግነትም እያቸው። በቁጣ እንደ ፈረስ የሚጋልብ ሰው ከእግዚአብሔር ይርቃል። በታላቅ ወንድሜ ላይ ስቆጣ የመጀመሪያዬ ነው፣ የመጨረሻ ይሆናል። ሁለተኛ ወንድሞችህን እንደዚህ እንድትናገር በፍጹም አልፈቅድልህም። በእኛ ላይ አትቆጣ። ይህን ስህተት አንደግሞም። እናንተ ወንድማማቾች ናችሁ። ይሄ ማለት ደግሞ ወዳጅነት፣ ደግነትና ፍቅር ማለት ነው። በእግዚአብሔር ፊት ቁሙና ጸልዩ፣ እግዚአብሔር እንዲቀየማችሁ አልሽ። ነገ የሳምንቱ መጀመሪያ ነው። ታላቁ ልጅህ ለወንድሙ የቤተ ዘመድ ድግስ ያዘጋጃል። አብረሻቸው አትሄጂም እንዴ? ትሄድ ወይም አትሄድ እንደሆነ ጠይቃለሁ እያልኩ ሳስብ ነበር። እህቶቻቸውን ይውሰዷቸው። ማልጄ ወደ ተራራው መውጣት አለብኝ። ለእግዚአብሔር መስዋዕት ልታቀርብ ነው? ስለ ልጆቼ በፊቱ መጸለይና መስዋዕት ማቅረብ ይገባኛል። ከልጆቼ አንዳቸው እግዚአብሔርን በልባቸው በድለውት ይሆናል። ልጆች ትእዛዙን ያውቃሉ። በስራቸው መደሰት በቂ ነው። ምንም ማለት አይደለም። ቁም ነገሩ እግዚአብሔር መደሰቱ ነው። ለምንድን ነው የወጣሽው? መንገድ ሲሄድ ከቤት አትውጪ ብዬ ከዚህ በፊት ነግሬሻል ነበር። አንዲት ቅንጣት ስንዴ በቤታችን የለን። ልጆችም በረሃብ ተቆሉ። ለምን ይመስልሻል ታዲያ? የምንከራተተው ለአንቺና ለልጆች አይደል? ረሃባችንን ላስታግስ ብዬ ነው። ቢሆንም ያለኔ ፍቃድ በየሰፈሩ መዞሩን ተይ ብዬ አልነበር? እባክህ ይቅር በለኝ። ሁለተኛ አላደርገውም። በቤታችን እርኩስ መንፈስ አይግባ። አንቺ ነሽ በየቦታው እየቀላወሽ ያመጣሽው። ልክ ነው ማገባሽ። ወይኔ ቦርሳዬን ያዙልኝ! አረ ሌባውን ያዙልኝ! ስማኝ ቶፋር፣ ወደ ልጆቼ ሄደህ በዛው እንድትቆይ ይፈልጋሉ። ግብዣው ሲጠናቀቅ ሴቶቹን ይዘህልኝና። እሺ ጌታውየው። ጉዞ ስላደከመኝ መምጣት እንዳልቻልኩ ንገርልኝ። አሁኑን ወደዚያው ሄዳለሁ። ደግሞሃል እንደየው? ኧረ የለም፣ እረፍት ግን ያስፈልገኛል። ችግር አለ እንደየው? እንጃ ብቻ እንዲሁ ሰጋው። ስለ እነርሱ ምንም አትስጋ። ጥንቁቅ ልጆች ናቸው። በጎነት የፍቅርና የቅድስናን ፍሬ ታፈራ ዘንድ ጥበቃ እንደሚያስፈልጋት ተክል ናት። በጎነት የፍቅርና የቅድስናን ፍሬ ታፈራ ዘንድ ጥበቃ እንደሚያስፈልጋት ተክል ናት። ምንም እንኳ
እንኳን ከሌሎች የተለየ ባይሆንም እርሱ ግን የበለጠ ቅዱስ እንደሆነ ያስባል። በእጄ ያስገባሁት ዕለት ግን በበረከት የሞላውን እግዚአብሔርን እንዲሳደብ አድርገው ነበር። ነገር ግን ኢዮብ በእግዚአብሔር ጥባቆት ስር ነውና አጠገቡ እንኳን ልደርስ አይቻለኝም። በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደርሱ ፍጹምና ቅን እኔን አምላኩን እግዚአብሔርን የሚፈራ ደግሞም ከክፋትም የራቀ ሰው እንደርሱ የለም። በእውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በስቷል። ባለጸጋ ሁሉ ካለው ሀብት የተነሳ ሁሌም ይደሰታል። ኢዮብም በዚህ ደስታን ያደርጋል፣ ለጌታውም ታምኗል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስ፣ በእውነት በፊትህ ይሰድብሃል። እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን በፍጹም እንዳትዘረጋ። ኢዮብና ለእርሱ የሆነው ሁሉ በእጄ ሆነ፣ በእጄ ገባ። ለእርሱ የሆነው ሁሉ እነሆ በእጄ ሆኗል። ቁራጭ ሙዳ ስጋ እንኳን መብላት አልቻልኩም። ከዚህ በላይ ምን ልትበላ ትፈልጋለህ? የጥጃውን ግማሽ እኮ ነው ስልቅጥ ያደረግከው። ከአጥንት በስተቀር አላስቀረህልንም። እኔ ስበላ የተኛህ አትመስልም? አንተ አይደለህም የጥጃውን ግማሽ ዋጥከው? ዋጥ ይሉ ምን ሆንክ? ትናለህ እንዴ? ታቃስታለህሳ? አሁኑኑ ይተዋል። ይህንን ፍሬ እስኪ ብላበት። አሁን ከተሰበሰበው አዝመራ የተገኘ ትኩስ የሮማን ፍሬ ነው። ለታላቅ ወንድማችን ድግስ ዕለት በስሎ ይደርሳል። ታላቃችን አይደል? ምርጡ ለእርሱ ብቻ ነው። እኛንማ ማን ሰው ብሎን? እንደዚያማ አትበል። እኛም ብንሆን ድግሱን እንደምናደምቀው እናውቃለን። ማረጋገጫም ከፈለክ የወንድማችን ወይን በእኔ ድግስ ዕለት እንደጠጣ ነው ወይን ጠንካራ አይደለም። ይኸውልህ አሁን ምን አፋለ? እነርሱን ታያቸው። እስኪ ካመጣሽው ትኩስ ሮማን እንቃምስ። ለኛ ሳሰጭንም እንዴ ነው? ብቻችሁን ጨርሳችሁ ልትበሉት ነው? እንዴት ነው ነገሩ? የኦጽ ምድር በሀብት የበለጸገ ቢሆንም እስካሁን ግን ወደዚች ምድር ድርሽም አላል። የእርሱን አንዳችም ንብረት የነካ ሰው የተረገመ ይሆናል። ምስራቃውያን እንደሚሉትማ ይህ የተቀየመው ተቅበዝባዥ ነው፣ በምድርም ሰላምን አያገኝም። ትክክል። አምላኩም ይጠብቀዋል፣ ጠላቶቹንም በእጁ ይጥልለታል። የእርሱስ እርግማን አያድርስ ነው። የምን እርግማን ነው የምታወሩት? ከተተናኮሏቸው እርግማናቸው የሚደርሰውስ የቻዳውያን ነው። እኔ ማለቴ ዝም በል። እያንዳንዳችሁ ትእዛዜን ብቻ ተከተሉ። እርግማንን የሚፈራ ቻዳዊ በመካከላችን ቦታ አይኖረው። እኔ በፍጹም ፈርቻ አላውቅም፣ አልፈራም። እንደዚያ ከሆነ የአቶ ኢዮብን ንብረት ለመዝረፍ ተዘጋጁ። ሌላ ጥጃ ላንተ ስንል እንረድልህ እንዴ? አየሩ በጣም እየቀዘቀዘ ነው። ወደ ውስጥ ንግባ። ልክ ነህ። አንድም ደመና ሳይኖር ዝናቡን ሊወርደው ነው። ተነሱ እንሂድ።
ተነሱ ተነሱ፣ ውስጥ ገብተን እንጫወት። ግመሎቹን ንዳና ቦታውን እሳት ልቀቅበት። በህይወቴ እንደዛሬዋ አስፈሪ ጊዜ አላየሁም። የቤቱ ግድግዳ ሲሪድ ይሰማኛል። እግዚአብሔር ይርዳን። ኧረ እኔ ፈራሁ። ወደ ቤት እንሂድ። አሁን ወደ ቤት እንዴት መሄድ እንችላለን? መብረቁና ውሽንፍሩ ሲያጓራ አይሰማሽም? አሁን ወደ ውጭ መውጣት አደጋለሁ። ትክክል ነህ። በዚህ ድፍ ዝናብ መውጣት ሞት ያስከትላል። እርግጠኛ ነኝ ይቺ ምሽት በሰላም ታርፋለች። ውሽንፍሩና ዝናቡ ሌሊቱን ሙሉ አይቀጥልም። መንጋቱ አይቀርም። ደመናውም ይገፈፋል። ፀሐይም ትወጣለች። እሺ አይዟችሁ። ይቺ ሌሊት አልፋ ንጋትን የምናይ ይመስላል። አምላኬ በረደህ እንዴ? ይህን ደርብና ሞቅ ይበል። አልበረደኝም፣ ግን ፈርቻለሁ። እኔም ፈርቻለሁ፣ ግን ፈጣሪ ከኛ ጋር ነው። ምናልባት እግዚአብሔር በእኛ ተቀይሞ ይሆናል። ኃጢአት ሰርተን ቢሆንስ? እንደዚያም ቢሆን የአባታችን ጸሎት ስለ እኛም ብሎ የሚያቀርበውን መስዋዕት ተመልክቶ ይቅር ይለናል። አትረበሹ። ነጎድጓዱ እንዴት እየበረታ እንደሄደ ይሰማል። ነፋሱን እየበረታ ከሄደ ቤቱ ሊቋቋመው አይችልም። በጣም ፈርቻለሁ። አምላኬ ይርዳን። የተቀሩት ባሪያዎችስ? የሰባ ሰዎች አደጋ ጣሉ። በሬዎችም ያርሱ፣ አህዮችም ተሰማርተው ነበር። ነዷቸው፣ ብላቴኖችንም ገደሉ። እኔም ብቻዬን አመለጥኩ። የእግዚአብሔር እሳት ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹን በላች፣ መስኩም በወረደው ሰደድ እሳት ለበለበችው። እኔም ነግርህ ዘንድ ብቻዬን አመለጥኩ። ዘቦችን አብዝተህ ታሰማራ ዘንድ ብዙ ጊዜ መከሩ፣ ነገር ግን ምክራቸውን አሻፈረኛል። ይኸው አሁን ጉድ ተሰራ። በሬዎቹ ተሰረቁ፣ ባሪያዎቹንም ገደሏቸው። አንተ ግን ምንም ማድረግ አልቻልክም። ያልታሰበ ዱብዳ ነው። ሰው እጁን ሲሰነዝርብኝ የመጀመሪያ ጊዜ ነው። ይድረሱልን ጌታው ኢዮብ፣ ከለዳውያን ነው።
በግመሎቹ ላይ አደጋ ጣሉ፣ ወሰዷቸውም። ርኅራኄ የሌላቸው ጨካኞች ናቸው። ባሪያዎቹስ? ሁሉንም ገደሏቸው። እኔም ብቻዬን አመለጥኩ። ራሳችሁን እንዴት መከላከል አልቻላችሁ? በሦስት ረድፍ ተከፍለው መላወሻ አሳጡነ። ልንቋቋማቸው አልቻልም። ምን አይነት ፍርጃ ነው! ተዋረድን። የሚያሳስበኝ የልጆቼ ነገር ነው። ከዚህ ቀውስ ለመውጣት የእነርሱ እርዳታ ያስፈልገኛል። የታሉ ልጆች? ካንተ ጋር ያልመጡ ለምንድን ነው? ተናገር እንጂ ምን ይዘጋሃል? ነፋሱ በጣም ኃይለኛ ነበር። ቤቱ በላያቸው ላይ ወደቀ። ልጆቼ ምን ሆኑ? አይሆንም! ወይኔ ልጆቼ! አይሆንም! አይደረግም! አይሆንም! ለምን? ራቆቴን ከእናቴ ማኅፀን ወጥቻለሁ። ራቆቴን ወደዚያው እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሣ። የእግዚአብሔር ስም የተመሰገነ የተባረከ ይሁን። በኢዮብ ላይ የደረሰው መከራ ማንም ሰው የሚሸከመው አይደለም። በቅጽበት ጊዜ ውስጥ ያለውን ሁሉ አጣ። የሚገርመው ነገር ከዚህ በኋላ እንኳን አሁንም እጁን አንስቶ አምላኩን ማመስገኑ ነው። ወይ ጉድ! የዚህ ሰውዬ እምነት ምን ያህል ታላቅ ናት! ይህን ሁሉ መከራስ እንዴት ይችለዋል? ከዚህ ባስ ብሎ ደግሞ ወደ ቤቱ በተመለሰ ጊዜ ቤቱን አመድ ሆኖ አገኘው እና ሚስቱን ይዞ ምድረ በዳ ወጣ። ምድረ በዳ? እንደ ነገስታት እንደ ልዑላን ተከብሮ ሲኖር የነበረው ኢዮብ መጨረሻው እንዲህ ይቀር? ውድ ልጆቼ ሁላችሁንም አጣሁ። ወይኔ ልጆቼ፣ ረሃቤና ጥማት የሆናችሁት። ወይኔ ልጆቼ፣ ባዶዬን አስቀራችሁኝ። ወይኔ ልጆቼ፣ እንቀራለን ብለን መች አሰብንና? ይሄ መዓት ይወርድብን ዘንድ በደላችን ምንድን ነው?
የሰራናት ኃጢአት ምን ብትሆን ነው ይሄ ሁሉ ቅጣት የወረደብን? ተናገር እንጂ ኧረ ንገረኝ። ልቤ ይጽናና ዘንድ ቃልህን ተናገር፣ ሌሎቹን የምትረዳ ሁሌም ሩሩህና ጥበበኛ አይደለም። ለእኔም ድረስልኝ እንጂ ይሄ ሁሉ መዓት የወረደብን ዘንድ ያደረግነው ምንድን ነው? ወይኔ ልጆቼ ልጆቼ ወይኔ ልጆች እየው ልጆቻችንን እኮ አጣን። ሞት ነጠቀኝ እኮ። ሐዘንና ሰቆቃ ላይ ጥለው ይሄዱ፣ ብቻዬን ቀረው። ታገሽ እስኪ። ከመታገስ ውጭ የቀረ ነገር አለ? ትዕግስት የትኛውን መከራ ለማስታመም ነው? ካሁን በኋላ ባለጠግነት የለም። በመከራችን ጊዜም የሚረዱንና የሚያጽናኑን ልጆች የሉንም። ሕይወት ምንኛ መራራ ናት። የእግዚአብሔር ፈቃድ ሁሉንም ነገር አጥተናል። የእግዚአብሔር ፈቃድ ባዶ እጃችንን ቀረን። የእግዚአብሔር ፈቃድ የሀብቴ ብዛት ትርጉሙ ምንድነው? በረከት ከሌለ አንተ ካልባረከው ከምድረ በዳው ላይ ወድቄ ብገኝም አምናለው ባሪያህን እኔን አትተወኝም። አንተ በመሆን የሕይወት ቤዛ ስድብ አይወጣም ካፌ መከራው ይበዛ። ምንም እንኳን ብራብ ቁራሽ እንደሌለው አምናለው አምላኬ ያንተ ቃል ምግቤ ነው። በእኔ ምርጫ ልኖር እኔ ማነኝና ልክ አይደለም ልበል እያስያዝከኝ ጎዳና አንተ አትሳሳትም፣ የፈቀድከው ይሁን። ከዓይኖች አታርቀኝ፣ ከእግር በታች ልሁን። ስማ እስኪ ስምዖን፣ ዙሪያ ጥምጥም ከምትዞር ለምንድነው ወደ ቁም ነገሩ የማትመጣው? የአቶየው ዘመድ እንደሆናችሁ አውቃለሁ። እኛ ሁላችንም የእርሱ ወገኖች ብንሆንም እናንተ ደግሞ የሥጋ ዘመዶቹ ናችሁ። ምን ለማለት ፈልገህ ነው? ለማለት የፈለገውማ በጣም ግልጽ ነው።
የኢዮብ ዘመዶች ስለሆንን ልጆቻችን ከሚበሉት ላይ ቀንሰን ለኢዮብ ምግብ መስጠት አለባችሁ ነው የሚለው። ፍዳችንን አይተን ካገኘናት ቁራሽ ላይ ለኢዮብ ስጡ ነው የሚለው። ለምን አይሆንም እባክህ? ይህን መከራ መወጣት አለበት። ልጆቻችን ከብርድ የሚያስጥላቸው ልብስ ወይም ረሃባቸውን ለማስታገስ ቁራሽ ስለማግኘታቸው ምንም የሚያሳስብ ነገር የለም። ይህን አይደለም ያልከው? ከህዝቡ ጥቂት ገንዘብ ለማሰባሰብ ሞክሬያለሁ። እንደ ቤተሰብነታችሁ እንድትሳተፉ አስቤ ነው። አንተ ከምታውቀው በላይ ብጥር አድርገን ኢዮብን እናውቀዋለን። ምጽዋትን አይቀበልም። ምጽዋት? የምን ምጽዋት ነው የምትሉት? ኢዮብ ሁላችንን ምን ይረዳል? ስንቸገር አግዞናል። ድሃ አደጎችንና የተቸገሩትን ነበር ሲረዳ የኖረው። መጠለያ ያጡትን በቤቱ አስተናግዶ ከልክ በላይ በደግነት ለግሷቸዋል። ኢዮብ የእግዚአብሔርን ትእዛዝ ነው የፈጸመው። እንደዚህ አድርጎ ቢሆንማ ኖሮ ይሄ ሁሉ መከራ ባልደረሰበት ነበር። ስማ አንተ ለኢዮብ እንዳዘንክለት ሁሉ የኛም ልብ ደምቷል። ነገር ግን ይሄ የእግዚአብሔር ፍቃድ ነው። እኛ በበኩላችን ምንም ነገር ማድረግ አንችልም። ሆኖም ግን ጌታ ምሕረቱን እንዲያወርድለትና ደግሞ እንዲምረው በጸሎታችን ለመጠየቅ የመጀመሪያዎቹ እንሆናለን። ጌታ ሁሉን ታደርግ ዘንድ ቻይ እንደሆንክ አወቅኩ። ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኩ። የማላውቀውን ድንቅ ነገር ተናግሬያለሁ። መስማትንስ በጆሮ ሰምቼ ነበር። አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ። በአፈርና በአመድ ላይ ተቀምጬ ከኃጢአቴ ጸዳ ዘንድ ጸጸታለሁ። አምላኬ ሆይ ይቅር በለኝ፣ እባክህ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። እግዚአብሔርም ኢዮብን ይቅር አለው። ኤልፋዝና ሁለቱ ባልንጀሮቹን አዘዛቸው። 7 ወይፈኖችና 7 አውራ በጎች ይዘው ወደ እግዚአብሔር ሰው ወደ ኢዮብ ዘንድ እንዲሄዱ የሚቃጠለውንም መስዋዕት ስለ ራሳቸው እንዲያሳርጉ አዘዛቸው። እንደ ስንፍናቸውም እንዳያደርግ ኢዮብም ስለ እነርሱ እንዲጸልይላቸው ነገራቸው። እንዲህም አላቸው፣ እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ ያልተናገራችሁም። ኢዮብም ስለ ወዳጆቹ በጸለየ ጊዜ ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆችንም የልጅ ልጆችንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜም ጠግቦ በሥጋ ሞት አረፈ። የአባታችን የጻድቁ የኢዮብ ጸሎትና በረከት ለዘላለሙ በእኛ ላይ አድሮብን ይኖር፣ አሜን።